ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጡ። ዛሬ ለጤናችን ጠቃሚ ስለሆኑ የምግብ አይነቶች እንነጋገራለን። የምንበላው ምግብ የሰውነታችንን ጥንካሬ፣ የአእምሯችንን ብቃትና የህይወት ጥራት በቀጥታ ይነካል። ጤናማ ምግብ መመገብ ብዙ በሽታዎች ከመከላከል ጀምሮ እስከ ረዥም ዕድሜ ድረስ ያግዛል። ቪዲዮን እስከ መጨረሻው ይከታተሉ፣ ምክንያቱም በየቀኑ በቀላሉ ሊጠቀሙባቸው የሚችሉ ጠቃሚ ምክሮችን እናካትታለን። አትክልቶች በቫይታሚን ማዕድንና ፋይበር የበለጸጉ ናቸው። ጎመን፣ ስፒናች፣ ብሮኮሊን፣ ካሮት፣ ቲማቲምና ቃሪያ የመሳሰሉ የሰውነት መከላከያ ያጠናክራሉ። በየቀኑ የተለያዩ ቀለማት ያላቸውን አትክልቶች መመገብ ይመከራል። ፍራፍሬዎች ሙዝ፣ ብርቱካን፣ ፖም፣ ማንጎ፣ አቮካዶ እና ሌሎች ፍራፍሬዎች አንቲኦክሲዳንት በመያዝ የሰውነትን ሴሎች ይጠብቃሉ። በተፈጥሯዊ መልኩ መመገባቸው ከጭማቂ የተሻለ ነው። ሙሉ እህል ጤፍ፣ አጃ፣ ስንዴ፣ በቆሎና ገብስ ለሰውነት የሚፈለገውን ኃይል በቀጥታ ይሰጣሉ። ፋይበራቸው ለመፍጨት ሂደት ጠቃሚ ሲሆን የደም ስኳርንም በመቆጣጠር ይረዳል። ጥራጥሬዎች ምስር፣ ባቄላ፣ አተር እና ሽምብራ በእጽዋት ፕሮቲን የበለጸጉ ናቸው። ለልብ ጤና፣ ለጡንቻ ግንባታና ለረዥም ጊዜ ጥጋብ ይረዳሉ። እንቁላል ከፍተኛ ጥራት ያለው ፕሮቲን ይዟል። እንዲሁም ለአእምሮ ጤና አስፈላጊ የሆኑ ንጥረ ነገሮችን ይዟል። አሳ በኦሜጋ 3 ፋቲ አሲድ የበለጸገ ስለሆነ ለልብና ለአእምሮ ጤና ጠቃሚ ነው። በሳምንት 2 ጊዜ መመገብ ይመከራል። ለውዝና ዘሮቹ ለውዝ፣ ኦቾሎኒ፣ የሱፍ ዘርና የተልባ ዘር ጤናማ ስብ፣ ፕሮቲንና ማዕድናትን ይይዛል። በመጠኑ መመገብ ለልብ ጤና ይጠቅማል። ወተትና የወተት ተዋጽኦች ወተት፣ እርጎና አይብ በካልሽየም የበለጸጉ ናቸው። ይህም ለአጥንትና ለጥርስ ጤና ጥቅም ይሰጣል። ውሃ ምግብ ባይሆንም ለሕይወት እጅግ አስፈላጊ ነው። ሰውነትን ያጠጣል፣ ቆሻሻ ንጥረ ነገሮችን ያስወግዳልና የሰውነት ሙቀትን ይቆጣጠራል። ቅመማ ቅመሞችና ተፈጥሯዊ ቅመሞች ዝንጅብል፣ ነጭ ሽንኩርት፣ እርድ፣ ቁንዶ በርበሬና ሌሎች ቅመሞች ጸረ ብክነት ባህሪ ስላላቸው ለጤና ይጠቅማሉ። ጤናማ የአመጋገብ ልምዶች በተመጣጣኝ መጠን ይመገቡ። ስኳርና ጨው በመጠኑ ይጠቀሙ። በብዛት የተዘጋጁ ፈጣን ምግቦችን ይቀንሱ። በየቀኑ የአካል እንቅስቃሴ ያድርጉ። በቂ እንቅልፍ ይተኙ።